እሷንም አንሷት እሷንም እጆቻችሁ ወደዚህ ዘርጉና ሃይ ሞት በለዋል እዚህ ገቁ ወደ ጉባኤ ፊት ይመለስ ነይ ምንሽ ነው ናይስቲ ሐኪሞች ምን አሉ እሱ በሽታ አዋሳ ወሰጅተብዬ በድንጋጤ ዶክተር ሙሉ ነጋ ወስጄ የወሰድኩት መድኃኒት ሳይሰራ ማታ ቁጭ ብዬ ነው ያደርኩት። ይሞታል በቃ በሽታውን ልዩነቱን አላውቅም። ወደዚህ ውጭ እና ነገርስ ለሰው የማይቻል እግዚአብሔር ሰብስቤ ነበር አልሞተም በህይወት እያለ ለሞት ተደረገ መልእክቱን እንደሰምታችሁ እንደሆነ የሞት አጀንዳ የለም ዛሬ ግን መልእክት አለኝ እዚህ ጉባኤ ከመጡ 86 ሰዎች ላይ የሞት አጀንዳ ተቀደደ ሐኪሞች የሰጡ እንትን መረጃ አለ ምን አሉ ምን አሉ ምን በሽታ ነው አሉ እኔ መጀመሪያ ጦር ሜዳ ነበርኩኝ ጦር ሜዳ ተመልሼ ስመጣ ድምጼ ተዘጋ ኦኬ ላሪንጃይትስ የሚባል በሽታ አለብኝ ላሪንጃይት እሺ ከዛም ደግሞ አስማ አላሉ አሁን ቀጥታው ይሄን በሽታ አሁን በሰም ምን አሉ አሁን ተቅላላ ፊቲ ተቁላል የሞት መልአክ ነው ልክ የሞት ልብስ ነው ለብሳለሁ ምን አሉ ቀጥታው ሐኪሞች ሌሎቹ ሐኪም ዶክተሮች ሆስፒታል ያለው ምንም በሽታ መድኃኒት ሰጡኝ እንጂ ሌላ ምንም ሰጡኝ ኩላሊትና የልብ እንትን መጋጨት ስላለ ከልብ አንድ እንትን ስንት ሊትር ደም ይቀዳል አለ ዶክተር። ከዛ ያንን ደም ለመቅዳት ሐዋሳ ትሄዳለህ ብለው ወረቀት የተሰጣለ። ወረቀቱን ደግሞ ከማድረሰ በፊት በእጄ ላይ ደከመ። ቀን ደህና ይሆናል ከሰው ጋር ይናገራል። ማታ ሲደርስ ደግሞ ከሰውነቱ ውሃ እንዲህ ይፈሳል። ሲፈስ ኃይለኛ ትኩሳት አለ። በዛ ሰዓት ደግሞ የሚናገረው መላእክቱ ሃሌሉያ ሞኪና ሳካፓስ ሞት ኩላሊቱና ከጉበቱ መካከል ሊቀዳ ያለ ደም ተብሏል። ውሸት ነው። የኔ ጌታ አይቀደምም፣ ወደሱም አይቀደም፣ ከሱም እንዲቀዳ አድርግም ግን ይፈውሳል። In the name of Jesus, ሞት ተመስገን። እጆቻችሁ ወደዚህ ዘርጉና ለሰው የማይቻል እግዚአብሔር ይቻላል። እጆቻችሁ ወደዚህ በዚህ ሰው ለቅሶ አልተባበር የሚል አንድ ሰው ካለ ለሰው የማይቻል እግዚአብሔር ተነስ ብድግ ቶሎ በል አየው ማይኔ ስራዬን ኢየሱስ ኢየሱስ ይጠባበቃል ጌታን ይዞትር ማንም ሰው ያውቃል
ያፈረ አልከሰው ያዋርዶ ጌታንሽ እንዲህ እየዘመራችሁ እሱም ይችን ዋይ ጎንጨት እያደረጋ ወደ ቤታችሁ ድረስ ሚሳብ ነው። ሂዱ ሂድ ቶሎ ቀጥ ብላችሁ ቀጥ ወደ ቤታችሁ ወደ ቤቱ ኢቃ ሻንኮ ፖሴ ቶሎ በል ያላችሁ ነይና ወደዚህ ነይ ይዘሽ እንጂ መቀመጥ አይችልም። በዚህ ላይ ነው የሚቀመጠው። ያው ይሄው ይሄን ድረስ ተመልከቱ። ራሱ በጣም የሚገርም ነው የሆነ በጣም ቅስበታዊ ፈውስ ነው። በእናትህ እየሳቅ እስቲና ወደ ጉባኤ ውጣና አንዴ ውጣልኝ። ቅድም ከልቡ እና ከኩላሊቱ መሀል ምንድነው ማነው ደቢ ይቀደል የተባለ ሰው የሆነው ሰላም ነው። ወደ ጉባኤ ቅድም ያያችሁ ፊት አይደለም፣ ቅድም ያያችሁ ፊት ጥቀርሻ፣ ቅድም ያያችሁ ፊት ያው ልጥላሽ አይደ ዛሬ ወላችሁ ብራዘር የ15 ዓመት ወጣት ሆኖ መጣ። መቼም እኔ የጠጣሁትን ነገር መጠጣት ደስ ይላል መሰለኝ። እቺን ነገር ወጣት እዛ ቁጭ እሷን እየጠጣጣብቅ መጣ